ሰላም ቆይ እንዳትንተባተብ ሃይ ካልክ በኋላ ጠፋሽ ትላታለህ። አረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድነው? ነገ መንገደኛ የኔ ዓለም ተጓዥም ብትሆኚ አይንሽን ልየው የኔ ሆድ ቁጭ በያትተኝ ዛሬ ነው ያለን ቀን የኔ ዓለም ካንቺማ ወጋበት እስክለይሽ ድረስ የኔ ሆድ እስከሰናበት ይቅር እምባው ይቅር ለቅሶ የእኛን ስሉ አንድ ላይ ካልፈቀደው በልጽና ልቤ እንዲጸና ጽናን በል መላቀስ ከብቶ በሰላም ተሰናብቶ መለየት ያሻልሽቶ ና እስካሁን ድረስ እነዚህ ልጆች ፋና ላምሮት ላይ ያልመረጠ ሰው አለ? እስካሁን ፋና ላምሮት ላይ እንግዲህ አብስራና ቃላ ብቻ በችሎታቸው እያስደመሙ እንዳሉ ህዝቡንም ዳኞችንም እያስደመሙ እንዳሉ የምትከታተሉ ሰዎች እያያችሁ ነው። ለማሸነፍ አንድና አንድ የሚጎላቸው ነገር ምንድነው? ቮት ብቻ። ቮት እያደረጋችሁ አይደለም። በደንብ ችሎታቸው ምንም ጥያቄ ውስጥ የሚገባ አይደለም። ቮት ግን በደንብ ያስፈልጋቸዋል። የኢትዮጵያ ልጆች በአጠቃላይ የአዲስ አበባ ልጆች በአጠቃላይ እየገባችሁ 82 ላይ ቮት አድርጓቸው። መረጡ በሚሰጣችሁ ኮድ አይደል? ቮት አድርጓቸው። የሚገባቸው ልጆች ናቸው። እዛ ጋር ተራና ጠብቅም። እኔ ተራዬ ላይ እንደዚህ አይነት ቀልድ አላውቅም። ወይኔ ጉዴ! ቦርሳዬ! አባት ቦርሳዬን ተዘረፍኩ። በእናትህ ለተራው አዲስ ነሽ መሰለኝ። ጠብቂኝ እዚህ ጋር። እንዴ ማን? እዚህ ተራ ላይ በእኔ ተራ እንደዚህ አይነት ተራ የሆነ ስራ እንዳሰራር አልኩም። አረ ማን መላ ጥሩብኝ እኮ ነው። ና አምጣው ቦርሳውን። ከዚህ በኋላ ተራዬ ላይ ልትትር ብትሞክር የመጨረሻ ነው። ይሄው ቆንጂ። ወይኔ በጣም አመሰግናለሁ። ምን ኖሮ ነው ቆይ እንደዛ የቀቦጥሽው? ሰባተኛው ጠቅላላ ምርጫ ግንቦት 24 አይደለም የምትሄደው? የምርጫ ካርዱ ቦርሳዬ ውስጥ ነበረ። በምን ልካስፍ እናት? ምርጫው ከጠዋት 12 ሰዓት እስከ ምሽት 12 ሰዓት አይደለ? ከመረጥን በኋላ መሳ ትጋብዥኛለሽ ወይ? አረ በደስታ ስትመጣ ግን የምርጫ ካርዱ እንዳትረሳ እሺ? አንቺ መታወቂያ እንዳትረሽ። እኔ እንኳን ዲጂታሊ ስለሆነ የተመዘገብኩት በምርጫ ካርዱ ፋንታ ቮተር አይዲ ያለኝ ስልክ ሄደ። ይመች። ግን እኮ ስምህን አልነገርከኝም። ተሬ ገዲቱ አየለ ደመላሽ አንበርብር ሞላ ሰይፈ ዘሪሁን ቻላቸው አምባቸው እሳቸው እንዴት ዋልሽ? እንዴት ዋሉ ጋሽ በላይ ወርቁ መንገሻ ማንገሽገሽ ክብሩ ይስፋይነና ክብሩ ሳ እንዴት ነሽ? ደህና ነሽ ወይ? ቆየው መንደሩ እንዴት ነው? ጋሽዋ እርሶ እሳቸው እበያ አመኖች ይኳ እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት ጎበዝ። ዮናስ እምብርኩስ ምንድነው? እምብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምኖ ለአንተ አይደለ ንሆለን በሚዬ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ የኔ እናት እንዲህ ተማሪ እንዲህ ነው። ዮናስ ህብለ ሰረሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሽ ይባላል። ከዛ ወላጅ ታመጣለህ። ወላጅ ማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ ወይኔ በቀር ወይኔ ጉዱ ምንድነው? አረ ምን ይዋጠኝ አረ ቤቢ ምንድነው? ፌቪ ቁጥር አሳስቼ ለማላውቀው ሰው ብዙ ብር ላኩኝ። በእናትሽ ወይኔ አይሶ በእናትህ ስንት ብር ልከህ ነው? 1.5 ሚሊዮን። ወይኔ በቃ ተረጋጋ እንዴ።
ሲጀመር እኮ ብትፈልግ ራሱ የሁሉ ብር መላክ አትችልም። ምንድነው የምትይው? ላኩኝ እያልኩሽ እኮ ነው እንጂ ሊሚት አይፈቅድም። እስኪ ድጋሚ ቼክ አድርገው። ታማታል እንዴ? መፍትሄ ለማምጣት ትከራከረሽ። ይሄ ምንድነው? ይሄ ምንድነው? ይሄ ምንድነው? ብር 50 ነው ለካ። ሲጀመር የሁሉ ብር አለ። ስንት ብር ነው ያለው አካውንት ላይ? 300 ብር እንዴ። ግን የማን እንደምሪንዳን ቻሌንጅ ተቀላቀየ ስለነበር በቅርቡ 1 ሚሊዮን ብር አካውንት የመግባት እድል አለው። ማን እንደምሪንዳ? የተለያየ ታለንት ያላቸው ሰዎች የተሳተፉበት እስከ 1 ሚሊዮን ብር ድረስ የሚያሸልሙ የቻሌንጅ ቢጠናቀቅም አሸናፊዎቹን ሳንገልጽ መቆየታችን ይታወሳል። እኔንም መሆንም ከምን ደረሰ እያላችሁ ስትጠይቁን ነበር። የቆየንበት ምክንያት እናንተን የሚመጥ ፕሮግራም ለማዘጋጀት ሽርጉድ እያልን ስለነበረ ነው። አሁን ግን ሐምሌ 4 ከ1 እስከ 3 የወጡትን አሸናፊዎች በደመቀ መልኩ የምንሸልም መሆኑን ከወዲሁ ለመግለጽ እንወዳለን። ሐምሌ 4 እንገናኝ። ጉዴ ፈላ። ሰው በእናትህ ሄሎ። ኧረ ፍቅር፣ ኧረ ሊዘርፈኝ ነው፣ ድረስልኝ። ምን የኔ ያለሽው? ታይ ሰፈር ነኝ፣ ቶሎ ናልኝ። አሁኑኑ መጣሁ። የኔ ፍቅር ተደብቀሽ ቆየኝ። እሺ። ወይኔ ገጀራ ይዟል፣ በእናትህ ገጀራ። ለምን መድፍ አይዝም? መጣሁ የኔ ፍቅር። ደግሞ 12 ይሆናሉ። ትንሽ ብርድ ነገር አለችብኝ አይደል? ፀሐይ ሲወጣ በመጣስ ያማሃል እንዴ? በዚህ ጠራራ ፀሐይ ምን ብርድ ነው? አይ እዚህ ያልነጋም መሰለኝ ትንሽ ብርድ ነገር አለ። እተቱ በረደኝ፣ እተቱ በቀን። ጭራሽ ትዘፍናለህ? ዳዊት ጽጌና ኃይሏ መርጋ ድምቅ የሚያደርጉት የፔፕሲ ሜዳ ታላቅ ድግስ ናፍቆኝ እኮ ነው። ግንቦት 22 ከምሽቱ 12 ሰዓት እንደዚህ ሩቅ ነው እንዴ? የቀለድክ መሆን አለበት። እኔ እዚህ ተደብቅ ያለው አንተ አርሰናል ከፒኤስጂ የሚያደርጉት የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ነው የሚያሳስብህ። መደበኛ ትኬት በ800 ብር ካልሆነም ደግሞ በር ላይ በ1200 ብር እንገባለን እያልኩሽ አይ ቪአይፒ ነው የምንገባው ብለሽ በ5000 ብር ካስቆረጥሽኝ በኋላ እንዴት ነው ማያሳስበኝ? አሁን የፔፕሲ ሜዳን ምሽት በኮንቬንሽን ሴንተር ትላልቅ ሬስቶራንቶች በሚገኙበት በትልቅ ስክሪን ጨዋታውን እያየን እናሳልፋለን። አናሳልፍም? ምን ሆኗል ልጁ? እሱን መተካደንከኝ በኋላ እናውራ። በቃ ሲጀመር ባለፈው አስተናጋጁን ያየሽበት መንገድ አልተመቸኝም ነበረ። ተለያይተናል።